እንኳን አደረሳችሁ። ታኅሳስ 3 በዓታ ለማርያም እመቤታችን በ3 ዓመቷ ቤተ መቅደስ የገባችበት ቀን ነው። ከነገደ ይሁዳ የሚወለድ ቅዱስ ኢያቄም የሚባል ደግ ሰው ከነገደ ሌዊ ወይም አሮን የተወለደች ሐና የምትባል ደግ ሴት አግብቶ በሕግ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን በዘመኑ ሰዎች ልጅ የላችሁም በሚል ይናቁ ነበር። ኦሪታውያን ልጅ የሌለውን ከጸጋ እግዚአብሔር የራቀ ነው ብለው ያምኑ ነበር። ኢያቄምና ሐና ልጅ እንዲሰጣቸው ሲያዝኑ ሲጸልዩ ዘመናቸው አልፎ አረጁ። እነርሱ ግን የሚያመልኩት የአብርሃምና የሳራ አምላክ ነውና ተስፋ አልቆረጡምና የለመኑትን የማይረሳ ጌታ በስተርጅናቸው ድንቅ ነገርን አደረገላቸው። አንድ ቀን እርግቦች ከጫጩቶቻቸው ጋር ሲጫወቱ የተመለከተች ቅድስት ሐና ፈጽማ አለቀሰች። እንስሳትንና አራዊትን እጽዋትን ሳይቀር በተፈጥሯቸው እንዲያፈሩ የምታደርግ አምላክ ምን ነው ሐናን ድንጋይ አድርገህ ፈጥረሃታልን ብላ አዘነች። ይህን የተመለከተ ቅዱስ ኢያቄም ወደ ተራራ ወጥቶ ሱባኤ ያዘ። ለ40 ቀናትም ሲጸልይና ሲማለል ቆየ። በ40ኛው ቀን ሁለቱም ህልምን ያልማሉ። እርሱ ነጭ እርግብ ሰማያትን ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማህፀኗ ሲደርስ አየ። እርሷ ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬን ሰው ሲመገበው ታያለች። ቅዱስ ኢያቄም ከሱባኤው እንደተመለሰ ያዩትን ተጨዋውተው ፍቃደ እግዚአብሔር ይሁን አሉ። ለ7 ቀንም በጋራ እግዚአብሔርን ሲለምኑ ሰነበቱ። በ7ኛውም ቀን ማለትም ነሐሴ 7 መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እነርሱ ወረደ። ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች ልጅ ትወልዳላችሁ ብሏቸው ተሰወራቸው። እነሱም ደስ ብሏቸው እግዚአብሔርን አመሰገኑ። እንደ ሥርዓቱ አብረው አድረው እመብርሃን ተጸነሰች። ድንግል ሆይ ኃጢአት ባለበት ስጋዊ ፍቶት የተጸነስሽ አይደለሽም። መጸነስሽ ያለ በደል ነው። የተወለድሽበት ማህፀን ቅዱስ ነው። ኢያቄምና ሐና ሰማይን ወለዱ። ሰማያቸውም ደግሞ ፀሐይን አወጣችልን አስገኘችልን። የዓለማችን ወላጆች ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ወልደው ከብረዋል፣ ተመስግነዋል። ኢያቄምና ሐና ግን ፍጥረትን ሁሉ በአንድ ቢሰበስብ በእግሯ የረገጠችውን ትቢያ እንኳን መሆን የማይችል የሰማይና የምድር ንግስት የእግዚአብሔር እናት እመቤታችን ማርያምን ወለዱ። ኢያቄምና ለእግዚአብሔር የስጋዊ አያቶችም ተባሉ። እመቤታችን ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ትወልዳለች። ከአዳም ስህተት በኋላ ያለ ጥንተ አብሶ የተወለደች የመጀመሪያዋ ሰው ድንግል ማርያም ሆናለች። የእመቤታችን የዘር ሐረግ አዳም፣ ኖህ፣ አብርሃም፣ ይስሐቅና ያዕቆብ ናቸው። ለጨለማው ዓለም የብርሃን መቅረዝ ሆና ትጠቅመን ዘንድ አንድም ትንቢቱና ምሳሌ ይፈጸም ዘንድ እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ተወለደች። ቅዱሳን ኢያቄምና ሐና ድንግል እመብርሃንን ከወለዱ በኋላ ለ3 ዓመት እግዚአብሔርን ሲያመሰግኑ ነዳያንን ሲያገለግሉ ኖሩ። በእነዚህም ዓመታት ቅድስት ሐና ድንግል ማርያምን ከቅፏ ወርዳት አታውቅም። ቅዱሳን መላእክትም ዘወትር እየመጡ ያጫውቷት ይንከባከቧት ነበር። 3 ዓመት በሞላት ጊዜም በቅድስት ሐና አሳሳቢነት ስለታቸውን ይፈጽሙ ዘንድ ተዘጋጁ። እንደ ሥርዓቱ የሚዘጋጀውን መባውን ይዘው ወደ ቤተ መቅደስ ሲደርሱ አበው ካህናትና የመቅደሱ አገልጋዮች ሁሉ ሊቀበሏቸው ወጡ። ሊቀ ካህናት ቅዱስ ዘካርያስና ስምዖን ኢያቄምና ሐና ከድንግል ማርያም ጋር ቆሞ ሳለ ሊቀ መላእክት ፋኑኤል ከሰማይ ወርዶ ረቦ ታየ። ከቅዱስ ዘካርያስ ጀምሮ ሁሉም ሰው ህብስትና ጽዋውን ለመቀበል ቀረበ። ግን መልአኩ ራቀ። ድንግል ማርያም በቀረበች ጊዜ ግን ከመሬት አፈፍ አድርጎ አንስቶ ክንፉን ቀዶ ሰማያዊ ማዕድን መገባት። በዚህም ደስ የተሰኙ ካህናት ህዝቡ ሁሉ እየዘመረ በታኅሳስ 3 ቀን ወደ ቤተ መቅደስ አስገብተዋታል። የድንግል ማርያም በረከቷ አይደርብን። እግዚአብሔር አምላካችን የጽድቅን ፍሬ ሳናፈራ በሞት እንዳንወሰድ ይርዳን። አሜን።